እንዳየን እንግዲህ ተገናኝተዋል። ዜና ሰዎች እየተከታተሏቸው ነው። ዳጣ ደግሞ እያየች ነው። በቃ ወደ ቤቴ ልመለስ፣ ስለዚህ የሚከተለኝ ሰው አለ፣ ምንም አልተመቸኝም፣ ደስ አላለኝም እያለች ነበረ። ሞገስም ችግር የለም አሁን ማንም ሰው አይነካሽም እያላት ነበረ፣ እያበረታቷት ነበረ። ና እሺ እያሉ እያወሩ እያሉ ግን እንደ አጋጣሚ ሰውየውን አዩት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። የቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዳጣና ሞገስ ቁጭ ብለው እያለ እያወሩ ነበር። እንዴት ነው ደህና ነው ሆይ እየተባባሉ ሉላስ እንዴት ናት እያለችው ነበር። ሉላ ናፍቃኛለች ብላ ልወስድሽ ነው የመጣሁት ሲላት፣ አይ ይቅርብኝ ሞጌ፣ ዜና ሰዎች ልኩብን ሊሆን ይችላል፣ እያሰለለንም ሊሆን ስለሚችል አይሆንም፣ አልሄደም ወደ ቤት ትለዋለች። ሞገስ ደግሞ ችግር የለም እጠብቅሻለሁ፣ ማንም ሰው ከዚህ በኋላ አይነካንም እያላት ነበረ። የሆነ ሰው አይታይህም ከኋላ የሆነ እንትን የሚል ሰው አላይህም እያለችው ነበር። አዋይቸዋለሁኝ ጠብቂኝ እዝጋ እኔ አይቼው እንትን ስለው አንቺ ታይኛለሽ ይላታል። እሺ ብላው እያለ እሱም ደግሞ ከኋላ ሆኖ ልጁን ላይ ያው ጥይት ደቅኖበታል ማለት ነው። በሌላ በኩል ዜናና ማህሌት ተገናኝተው ዜናና ማህሌት ዜና ቤት ሄዳ ነበር። እሱም ዜና ለመጣል ለማማለል ነበር የፈለገችው። ነገር ግን ዜና ሊማልል አይደለም ቀርቶ ሉላን ራሱ ማጣቱ እብድና ዛር አድርጎታል። ውጭልኝ፣ ምን ፈልገሽ ነው ከዚህ ቀጥይ፣ አንቺ እኮ ማትፈለጊ ሴት ነሽ እኮ እያለ ከነ ክብሯ እያወረዳት ነበር። እሷ ደግሞ ምን ሆነሃል? ስለዚህ የጣሉብህን ሲነጥቁ አንተ ደግሞ የጣሉትን አንሳ እያለችው ነበር። አንቺ ተጥለሻል እንዴ? አንቺ እኮ የተጣልሽ እኮ አይደለሽም። አንቺ ለራስሽ ክብር እንኳን ሳይኖርሽ ለሰው ክብር ታወሪያለሽ እንዴ እያላት ነበረ። እሷ ምን ማለትህ ነው? ይሄ እኮ ዝጋ እኮ የምታየው እኮ በጣም ውብ ነገር ነው እያለች እሱ ልታማልለው ሞከረች። ያለውን ሁሉ ቀስ በቀስ እየጠየቀችው ነበር። እኔ የመጀመሪያ ሴት ሉላ ብቻ ናት። ሉላ ከሞገስ ቀምቻት ነው ያገባኋት። በፊትም ጅግና ነበርክ እንዴ እያለችው እያለ በፊት አልነበርኩም፣ አባቴ ነው እንደዚህ ጅግና ሆኜ እንዳድግ ያደረገኝ፣ በፊት በጣም ፈሪ ነበርኩኝ እያላላት ከሞገስን ላይ ሉላን ሳያት ከሞገስ ጋር አብረው እየተጫወቱ እያለ እሷን ለአባቴ መጥቼ ስነግረው አባቴ ደግሞ ሄደህ ታገባታለህ እሷን አምጣ ብሎኝ ሲለኝ አመጣኋት። ከሷ ውጭ አልፈልግም። ስለዚህ አንቺ ውጭልኝ ከቤቴ፣ እኔ አልፈልግም። እኔ ሉላና ሉላን ብቻ ነው የምፈልገው፣ ሌላ ሰው ምንም የምፈልገው ነገር የለኝም እያለ እያጥላላት ነበር። በሌላ በኩል ማህሌትና ዜና እና የሚሰልላቸው እነ ሞገስን ይገናኛሉ። ይቀጥረውና ምን ሆኖ ነው ይሄ ሰውዬ ቀጠሮ ማያከብር እንዴ? ቆይሳ እያለ ዜና እያለ ነበር፣ እያሰበ ነበር። ማህሌትም ቀስበል እኛ እኮ ፈጥነን መተን ነው እንጂ እነሱ እኮ እሱ ገና ነው፣ ምናልባት መንገድ ተዘጋግቶት ይሆናል እያለችው ነበር። ዜናም ደግሞ የሚያረፍድ ሰው አልወድም እያለ ነበረ። አይ ተረጋጋ እያለችው ነበር እሷ። እሺ በቃ ምን አረጋለሁ እንዳልሽ ይሆናል እያለ እሱም እየተቀበላት ነበር። በሌላ በኩል ዳጣና ቅድስት ቤት ውስጥ ሆነው እያወሩ ነበር። በቃ ጋሼ ሊመጣ ነው፣ ስለዚህ ቡርኬ ከመጣ አባቴ ይሆናል ማለት ነው፣ አባት ሆንሻለሁ ብሎ ስላለኝ ስለዚህ አሁን ደስተኛ ነኝ እያለች ለቅድስት እየነገረቻት ነበረ። ቅድስት ያለውን ሁሉ እያወሩ ያለ በመሀል እንግዲህ የቤተሰብ ጉዳይ ሲነሳ ትረብሻለች ዳጣ። ምክንያቱም የእናት ፍቅር ብዙ ያልተመለሰላት ጥያቄ ስላለ ያንን ሁሉ ታስታውሳለች። እናቴ ለምን ጣለችኝ? አባቴ ስለምን ጣለኝ? እኔም አልፈለግ ነኝ ወይ? ለምንድን ነው የተጣልኩት? ለምንስ ነው እንደዚህ ሆንኩት? እህት ወንድም የለኝም ወይ? እህቶችስ ወንድሞችስ እነማን ናቸው? በማለት እየተገነተነች ነው። ከሌላ በኩል ሞገስ ጋር ደውላ ሞጌ እንዴት ነህ? ደህና ሆይ? እስቲ ውጣና ከቤት ስለ ቤተሰቦቼ እንጠይቅ፣ ቃል ገብተህልኝ ሄደ? እኔ በጣም በጭንቀት ልሞት ነው ስትለው ሰውየው እኮ አልደወለም፣ ሲደውል እንወጣለን፣ ገና ነው ሰውየው ስትለው አንተ መቼ ወጣህ? አንተ ወንድ አይደለህም እንዴ? ለምንድን ነው እንደዚህ የምትንቦቀቦቀው? እንደዚህ ከሆንክ ሉላም ትጠውሃለች ማለት ነው እያለች እየነገረችው ነበረ። እሺ ግን ደውልለታለሁ እያላት
ሲላት የት ቤት ሆነ ትለዋለች። አዎ ቤት ሆኜ ስልክ ለመደወል እኮ ግዴታ ውጭ መውጣት አይጠበቅብኝም እያላት ነበር። እሺ በቃ ለማንኛውም ግን ወደ ውጭ ወጥተህ ብንገናኝ ደስ ይለኛል፣ ናፍቀኸኛል በጣም እያለችው ነበረ። እሺ በቃ እንገናኛለን እያለ እሱም እየመለሰላት ነበረ። በሌላ በኩል ሞገስና ሉላ ውጭ በቃ መውጣት አለብን ሰፋድ ተቀጭሽ በቃ ውጭ ወጥተን እንወርዳለን፣ አንቺ ስትወርጂ ማየት እፈልጋለሁ ሲላት፣ አይ ሉላ ደግሞ አይ በቃ አይሆንም ይቅርብን እያለችው ነበር። ለምን ይላታል። ለምን አሁን ምንም አልፈራም። ስለዚህ ከዚህ በኋላ ፍራቻ ይበቃል። እሱም አንድ ነፍስ ነው ያለው፣ እኔም አንድ ነፍስ ነው ያለኝ። ከዚህ በኋላ እኔ ሞቴን ከገደለኝ በኋላ ሊወስድሽ ይችላል እንጂ ካሁን በኋላ ማንም ሰው ከእኔ ሊነጥሎሽ ሊወስድሽ አይችልም በቃ እያለ ይላታል። ሞገስን ይቅርብን ተው ስትለው አይ አይሆንም ፀሐን አፍቃሽ የለ ስለዚህ መውጣት አለብን ብሎ ይዟት ይወጣል። ይዟት ይወጣና እየተቃለዱ ያለ በቃ እኔ በቃ ነግባት እያለችው ነበር። ቆይ ግን አንቺ ፀሐይ ትያለሽ፣ ፀሐይ አንቺኛው አንደኛዋ ፀሐይ አይደለሽ እንዴ? ሰው ፀሐይ ሆኖ እንዴት ፀሐይ ይፈልጋል እያላት ነበር። እሷም እኔ ፀሐይ ነኝ እንዴ ስትለው አዎ ለእኔ እኮ ብርሃን ነሽ፣ ፀሐይ እኮ ከፀሐይም በላይ ብርሃን እኮ ነሽ አንቺ እያላት ነበረ። ሉላም እሺ በቃ ወደ ቤት እንግባ ይበቃናል፣ እኔ ጥሩ ስሜት እየተሰማኝ ስላልሆነ ቤት ውስጥ እንግባና እዛ እንጫወት ትለዋለች። ቤት ውስጥ ይገባሉ። ቤት ውስጥ ሆነው ቁጭ ብለው እያወሩ እያለ እኔ ምልህ ከማህሌት ጋር ተኝተሃል እንዴ ትለዋለች። ማለት ምን ማለት ነው? ማነው ደግሞ እንደዚህ ያለሽ ይላታል። ዜና እኮ ከማህሌት ጋር እንደምተኛ ከብዙ ሴቶች ጋር እንደምተኛ ነግሮኝ ነበር ትለዋለች። እሱ ደግሞ በሰዓቱ እኮ እኔ ምንም አልነገርችኝም፣ ጠብቀኝም አላችኝም፣ ምንም ስላላችኝ በሰዓቱ ምንም ባደግ እኮ ልትፈርጅብኝ አችልም እያላት ነበረ። ለነገሩ እውነትን ነው፣ ምንም ያልኩት ነገር የለኝም፣ ዝም ብዬ ነው እንትን እምለው እያለችው ነበረ። እሺ በቃ ከዚህ ርዕስ እንውጣ እያለችው ነበር። እሺ በቃ እንውጣ እያላት ነበር እሱ። በሌላ በኩል ማህሌትና ኢፍራታ እያወሩ ነበር። እኔ እኮ ከቡርክ ከተለያየ ወዲያ ሁሉ ነገር ምንም ነገር የለም። በፊት እኮ ፍቅር ነበረኝ፣ ስነሳ ራሱ በደስታ ነበር የምነሳው። ከቡርክ ጋር መለያየቴ ግን በጣም ቆጭቶኛል እያለች እየተጸጸተች ነበር። ኤፍራታም አዎ አሁን ላይ እኮ ማንም እንትን የሚልሽ የለም። ይሄ ደግሞ ዜና አውቆ እኮ ነው ቤት እገዛልሻለሁ እያለች ሊሸውድሽ ሊጠቀምብሽ እንጂ አንቺን ፈልጎሽ አይደለም። ስለዚህ ጠንቀቅ ብትይና ወደ ራስሽ ብትመለሽ ጥሩ ነው። አይ አይሆንም፣ ስለዚህ ሞገስ ሁሉ ነገር ስላሳጣኝ ሞገስን ማጥፋት አለብኝ ትለዋለች። ሞገስን ብታጠፊውም እኮ እሱ ምንም የሚሰጥሽ ነገር የለም፣ አትሸወጂ። እሱ ሊጠቀምብሽ መጠቀሚያ እየፈለገ ነው። ስለዚህ አንቺ አርፈሽ ብትቀመጪ የራስሽን ህይወት ብትመሪ ይሻልሻል። ደግሞ ብሩክ ከመጣ ደግሞ አይለቅሽም። ስለዚህ አዳፊ ከዚህ ከሰውዬ ጋም ተናጠይ ብዬሻለሁኝ፣ አንቺ ግን አልሰማ ብለሽኛል እያለች እየነገረቻት ነበር። ማህሌትም ደግሞ አይሆንም ኪራይ እየከፈልኩልሽ አይደል እንዴ ሌላ ምንድነው መፈልጊው እያለቻት ነበር። አይ እኔ ለራስሽ ብዬ ነው ለእኔ አይደለም ትላታለች። እንደውም ታያለሽ ቆይማ ዜናን አጥምጀው የራሴ ሳላረኩት እኔ ማህሌት አይደለሁም እያለች እየፎከረች ነበር። አረተ የማይሆነውን ነገር አታውሪ። ዜና እንደውም ሄደሽ እንትን ብትይ ዜና የሚለቅሽ አይደለም። ስለዚህ ዜና እንደ ቡርኪ አይደለም ትለዋለች። ዜናና ማህሌት በሌላ በኩል ይገናኛሉ። ማህሌት በቃ ሞገስን ብሩክ ሳይመጣ ማስወገድ አለብን። ብሩክ ከመጣ በኋላ አንተንም ቢሆን አይለቅህም፣ ይበቀልሃል። ምክንያቱም አንተ ቡሩክን ስለማታውቀው ነው። ቡሩክ በምንም ነገር አይደራደርም። እንደዛ የሆነው እኮ ልጁን ስለሚወዳት ለልጁ ብሎ ነው እንደዛ የተንበረከከው። ባይሆን ኖሮ አይንበረከክም ነበር። ስለዚህ አንተም በሰዓቱ ያደረከው አሁን ዋጋ ያስከፍልሃል። ስለዚህ መፍጠን አለብን ትለዋለች። ዜናም እሺ በቃ ግን ቢመጣ ምንም የሚያመጣው ነገር የለም፣ እኔ እኮ ዜና ነኝ እኮ ስለዋለች። አንተ ዜና ብኮንስ ትለዋለች። እንዴት ነው አንቺ ልጅ ከኔ ጋር ሳፋጣ የጀመርሽው? ታይ ብዬሻለሁኝ ይላታል። በሌላ በኩል ሞገስና ዳጣ ተቀምጠው እያለ የሚከታተላቸው ሰው እንዳለ ዳጣ ታያለች። ይህን ጊዜ እኮ ዜና ከኋላችን ሰው ልኮብንም ሊሆን ይችላል፣ አይታወቅም እኮ እሱ ሸይጣን እኮ ማለት እኮ ነው፣ አይታይም እኮ እሱ ማለት። ስለዚህ እኔ እናንተ መገናኘት የለብንም፣ እኔም አልሄድም፣ ወደ ቤት ነው መመለስ ያለብኝ ትለዋለች። ሞገስ ደግሞ አይሆንም፣ ከኔ ጋር አብረን ናፍቃኛለች
እና ዳጣን አምጣት ላውራት ብላለች ሉላ ትለዋለች። አይ ሞጌ ይቅርብን፣ ስለዚህ ይሄ ነገር እኔ ምንም ነገር አያምርም። ይሄን ጊዜ እኮ ተከትሎኝም ሊሆን ይችላል መቶም ሊሆን ይችላል፣ አይታወቅም እኮ እሱ እንደ ጥላ ስለሆነ የሚሄደው፣ ስለዚህ መሄድ የለብኝም ትለዋለች። እኔ ምልህ የሆነ አሁን ሰው አይታይህም? የሆነ ነገር እኮ አየሁኝ፣ እኔ ያየሁትን አንተ አይተሃል? ትለዋለች። አዎ አይቼዋለሁኝ፣ እዚህ ጋር ሆነሽ ጠብቂኝ፣ እኔ ሄዳለሁኝ ከሱ ጋር እንትን እላለሁ ይላታል። ምን ታረጋለህ ደግሞ? ምንድን ነው ያዝከው? ጥይት ያሳያታል። እንዴ ሞጌ እንደዚህ ልታደርግ ነው? በቃ ወንድ ላይ ቆረጠ ማለት ነው ትለዋለች። አይ በቃ ከዚህ በኋላ እንግዲህ ምንም አልፈራም። እኔ ሉላን ከዚህ በኋላ አሳልፌ ለመስጠት ለማንም ሰው አልሰጥም። ሉላ የኔ ብቻ ናት፣ የኔና የኔ ብቻ ናት። ማንም ሰው ሊቀማኝ አይችልም። እስከ ዛሬ ቀምተውኝ ብዙ ነገር አሰጥተውኛል። ግን ከዚህ በኋላ ግን ከሉላ ጋር መነጠልም ሆነ መቀማትም ሆነ አልፈልግም። ከእሷ ጋር ብሬ መሆን ብቻ ነው የምፈልገው ይላታል። እሺ በቃ ግን ራስህን ጠብቅ ትለዋለች። እሺ እጠብቃለሁኝ፣ ራስሽን ጠብቂ፣ ከዚህ እንዳትነቃነቅ ይላታል። እሺ ብላው እሷም እየጠበቀችው ነበር። ሞጌም ደግሞ ልጁ ጋር ሄዶ ከኋላው አላየውም ነበርና ጥይት ጎኑ ላይ ደቅኖበት ነበር። ልጁም ያው አላስተዋለም። በሌላ በኩል ያው ማሌት እንግዲህ አሁንም ከባድ ተንኮል ላይ ናት። ሞጌን ይዘዋለሁ ወይም አስገድለዋለሁ በማለት እሷ ላይ እንትን እያለች ነው። ግን ምንም ነገር አይሳካላትም። ምክንያቱም እሷ በተንኮል ስታስብ እሱን ደግሞ የሚጠብቀው ሌላ ሰው አለ። ምክንያቱም እሱ በራሱ ስለሚተማመን ሞጌ ምንም ቢፈራም የዛን ጊዜም የፈራው ሉላ ላለማጣት ነው። እሱ አንድ ነገር ቢሆን ሉላ ሊያገኛትም ወይም ልታገኘው ስለማትችል ነው። አሁን ግን በቃኝ፣ ይሄ ፍራቻዬ ብዙ ነገር አሳጥቶኛል። ከዚህ በኋላ ግን ማንንም ሰው አልፈራም፣ እጋፈጣለሁኝ በማለት ይናገራል። እሷም እሺ በቃ ትለዋለች። እንግዲህ ይህን ይመስላል ቤተሰቦች። ስለነበረን ቆይታ ከልብ አመሰግናለሁኝ። እንግዲህ የሉላ እና የማህሌት መጨረሻ ደግሞ አብረን እናያለን ማለት ነው። ከኔ ጋር አብራችሁ ስለቆያችሁ ስለከታተላችሁኝ ከልብ አመሰግናለሁ። ሁላችንም ለሀገራችን ዱዓ ጸሎት እናደርጋለሁኝ። ሀገራችን ሰላም ያርግልን። በቀጣይ ባዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።